ዛሬ በጅጅጋ ከተማ ነው የምንገኘው። ጅጅጋ ከጥቂት ጊዜ በፊት መተን የመጎብኘት እድል ነበረን። አሁን ያየነው ጅጅጋ ከዚህ ቀደም ካየነው ጅጅጋ በእጅጉ የተለየ ነው። 60 ኪሎ ሜትር ገደማ መንገድ ከተማ ውስጥ ተገንብቷል። ወደ 10 ኪሎ ሜትር የሚጠጋ ወክዌይ ተገንብቷል። 10 ኪሎ ሜትር የሚጠጋ የባይክ ሩት ተገንብቷል። በስፋት ተተክሏል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶች ተገንብተዋል። መብራት በስፋት ከተማ ውስጥ ተስፋፍቷል። ዛሬ ፕሬዝዳንቱ እንደነገረኝ ሪፖርት ባለፉት ጥቂት ዓመታት የጅጅጋ የመብራት ኮንሰምፕሽን 4 እጥፍ አድጓል። የኮሪደር ዴቨሎፕመንት ያልነው ስራ በመፍጠር የጪስ አልባውን ኢንዱስትሪ በማነቃቃት የሰዎችን ያኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው። ጅጅጋ ላይ ያየነው ለውጥ በአዲስ አበባ ከምናቀው ለውጥ በምስራቁ የሀገራችን ክፍል ምናልባት በጣም ትልቁ ከተማና ትልቁ ስራ ሊሆን ይችላል።